ኦኬ ዛሬ ደግሞ ሴክሽን 2 እናያለን። ዩኒት 1 ውስጥ ሴክሽን 1 ውስጥ ስለ ሴት እና እንዴት ዲስክራይብ እናደርጋለን የምለውን አይተናል። በዚህ ሴክሽን ውስጥ ስለ ኖቴሽን ኦፍ ሴትስ እና በሱ ስር ያሉ ኤክሰርሳይሶችን በሙሉ አብረን እንሰራለን ማለት ነው። ሴትን ስናይ ታይፕስ ኦፍ ሴቶች በጣም ብዙ ሴቶች አሉ። ከዚህ ውስጥ ሁሉንም ለማየት እንሞክራለን። ኤምፒቲ ሴት አለ፣ ሲንግልተን ሴት አለ፣ ፋናይዝ ሴት አለ፣ ኢንፋናይዝ ሴት አለ፣ ኢኩቪለንት ሴት አለ፣ ኢኳል ሴት አለ፣ ዩኒቨርሳል ሴት አለ፣ ሳብ ሴት አለ፣ ፕሮፐር ሳብ ሴት አለ፣ ዲስጆይንት ሴት አለ፣ ፓወር ሴት አለ። እነዚህ በዝርዝር አብረን እናያለን። መጽሐፋችሁ ላይ የሌሉትንም አብረን ለማየት እንሞክራለን። በጣም ቀላል ነው። ኮንሰፕቱን አንደርስታንድ ካደረጋችሁ ማንኛውም አይነት ጥያቄ መመለስ ትችላላችሁ። ስለዚህ ቀጥታ ወደ ዝርዝሩ እንገባለን ማለት ነው። ኖቴሽን ኦፍ ሴትስን ስናይ መጀመሪያ እነዚህ ከሴቶቹ መካከል ኢምፒቲ ሴት፣ ፋናይዝ ሴት እና ኢንፋናይዝ ሴትን እንየው። ሶስቱ ስብስቦች ኢምፒቲ ሴት ምንም የሌለው ባዶ ሴት ማለት ነው። ፋናይዝ ሴት ማለት ደግሞ ቁጥሬን የምንደርስበት ውስን የሆነ ሴት ነው። ኢንፋናይዝ ሴት ማለት ደግሞ ቁጥሬን የማንደርስበት የትየለለ የሆነ ብዙ የሆነ የማንደርስበት ሴት ነው ማለት ነው። አንድ በአንድ ስናይ ኢምፒቲ ሴት ሴት which does not contain any element is called empty set። ምንም የሌለው ባዶ ከሆነ ኢምፒቲ ሴት ነው የምንለው። ኢምፒቲ ሴት ደግሞ የተለያዩ ስሞች አሉ። ቮይድ ሴት እንላለን፣ ኦር ነል ሴት እንላለን። ኢምፒቲ ሴት ወይም ቮይድ ሴት ወይም ነል ሴት ብሎ ከጠየቀ እዚህ ላይ በደንብ ጥንቃቄ አድርጎ ምርጫ ላይ ሊመጣ ይችላል። which one of the following is ኦር ኢኩዌሽን ሰጥቶ ያ ኢኩዌሽን አንደኛ ኤ ኢምፒቲ ሴት ነው ልል ይችላል፣ ቢ ቮይድ ሴት ነው ልል ይችላል፣ ሲ ነል ሴት ነው ካለ ሁሉም ተመሳሳይ ስለሆነ መልሱን ኦል ነው የምትሉት። ስሙን ነው የቀያየረው እንጂ ችግር የለውም ማለት ነው። ኢምፒቲ ሴት ኢዝ ዲኖትድ ማቴማቲካሊ ባይ ዘ ሲምፕል ብሬስ አድርጎ ማስቀመጥ ይችላል። ወይም ደግሞ ዜሮ አድርጎ ከላይ እንደዚህ ካሰመረ ኢምፒቲ ሴት ሁለቱን ነው መያዝ የሚችለው ማለት ነው። ኢምፒቲ ሴት ኦር ነል ሴት ኦር ቮይድ ሴት ሴት ለምሳሌ ምሳሌዎችን ወስደን እንየው። ለምሳሌ ሴት ኦፍ መንዝስ ዊዝን 25 ዴይስ 25 ቀን ያለው ወር የለውም። ስለዚህ ኢምፒቲ ሴት ነው። ሴት ኦፍ ናቹራል ነምበር ሌስ ዛን 1 ይላል። ዚስ ኢዝ ኢምፒቲ ሴት ቢኮዝ ዜር ኢዝ ኖ ናቹራል ነምበር ዊች ኢዝ ሌስ ዛን 1። ከአንድ በታች የሆኑ ናቹራል ነምበሮች የሉ። ናቹራል ነምበር ምንጊዜም አንድ ጀምሮ የሚሄድ ስለሆነ ሌስ ዛን 1 ብሎ ስላለን ይሄኛው እንደዚህ አይነት ናቹራል ነምበር የለም ማለት ነው። ኔክስት ፕሮፐርቲስ ኦፍ ኢምፒቲ ሴት ምንድን ነው? ኢምፒቲ ሴት ፕሮፐርቲው ምናልባት መጽሐፋችሁ ላይ በዚህ መልኩ አላስቀመጠም ይሆናል። ነገር ግን በአንድም ወይ በሌላም መጽሐፋችሁ ላይም አለ። ፕሮፐርቲስ ኦፍ ኢምፒቲ ሴትን ከያዛችሁት ግን ፈተና ላይ በሚመጣበት ጊዜ ምንም የምታጡት ነገር የለም ማለት ነው። ለምሳሌ ኢምፒቲ ሴት ሃዝ ኖ ኤሌመንት አባል የለውም። ኢምፒቲ ሴት ዜሮ ኤሌመንት ነው። ኢምፒቲ ሴት ውስጥ ምንም አባል የለውም፣ ዜሮ ኤሌመንት ነው ያለው። ኢምፒቲ ሴት ኢዝ ዘ ሳብሴት ኦፍ ኤቭሪ ሴት። ለሁሉም አባል ናት። ሳብሴት ነው የምትሆነው ኢምፒቲ ሴት ለሁሉም ሴቶች ሳብሴት ነው የምትሆነው። ዜር ኢዝ ኦንሊ ዋን ኢምፒቲ ሴት፣ አንድ ኢምፒቲ ሴት ብቻ ነው ያለው። ማደጋገም አይቻልም። ኢምፒቲ ሴት ኢዝ ኖት ኤ ሲንግልተን ሴት። ሲንግልተን ሴት መጽሐፋችሁ ላይ የለም ግን እናያለን። ሲንግልተን ሴት ማለት አንድ አባል ያለው ማለት ነው። ኢምፒቲ ሴት ግን ምንም አባል ስለሌለው ኢት ኢዝ ኖት ኤ ሲንግልተን ሴት ልንለው አንችልም። ዘ ኢንተርሴክሽን ኦፍ ዲስጆይንት ሴት ኢዝ ኢምፒቲ ሴት። ኢንተርሴክሽን እናያለን፣ የጋራ ማለት ነው። ዲስጆይንት ሴት ማለት ደግሞ የጋራ አባል የሌላቸው ናቸው። እነዚህ ዲስጆይንት ሴት ከሆኑ ኢምፒቲ ሴት ናቸው የሚሆኑት ማለት ነው። the power set of empty set is empty set has power set አለው።
ፓወር ሴት ኦፍ ኢምፕቲ ሴት አንድ ነው ኤሌመንቱ። ምክንያቱም ፓወር ሴት የምንለው ቱ ዘ ፓወር ኦፍ ኤን ማይነስ ዋን ነው። ፎርሙላውን በኋላ እናያለን። ዜሮ አባል እዛ ውስጥ ስንከተው ቱ ዘ ፓወር ኦፍ ዜሮ ኢዝ ዜሮ፣ ዜሮ ማይነስ ዋን ኢዝ ዋን ስለሚሆን ዋን ኤሌመንት ሃስ ዋን ኤሌመንት አለው ብሎ ማስቀመጥ ይቻላል ማለት ነው። ፋናይት ሴት ምንድነው? ውስን የሆነ ሴት ማለት ነው። ውስን የሆነ ስብስብ። ፋናይት ሴትስ አር ሴትስ ዊዝን ኤ ፋናይት ኦር ካውንተብል ነምበር ኦፍ ኤሌመንት፣ ቁጥሬን የምንደርስበት ውስን የሆነ ስብስብ ማለት ነው። ዚስ ሴትስ አር ኦልሶ ናውን አስ ካውንተብል ሴት። ፋናይት ሴት ካውንተብል የሚቆጠር ማለት ነው። ቢኮዝ ዜር ኤሌመንትስ ካን ቢ ካውንትድ፣ ይቆጠራሉ። ኤሌመንቶቹ በቀላሉ የምንደርስበት ነው ማለት ነው። ኤግዛምፕል ኦፍ ፋናይት ሴት a set of vowel in English alphabet። ለምሳሌ a is equal to ብለን ብራኬት ውስጥ a e i o u ካል እነዚህ ፋናይት ሴት ናቸው። ቁጥሬን የምደርስበት አምስት ናቸው የሚሆኑት። ምሳሌ 2 the set of natural number less than 6 ከ6 በታች የሆኑ ናቹራል ነምበር ዌል ናውን ናቸው፣ ይታወቃሉ። ቁጥሬን እንደርስበታለን። 1 2 3 4 5 ናቸው። the set of primary color የሚባሉት ሬድ፣ ብሉ፣ የሎ እነዚህ ቁጥርን የምንደርስባቸው ፋናይት ሴት ይባላሉ ማለት ነው። so the set of color in rainbow ለምሳሌ ሬድ፣ ኦሬንጅ፣ የሎ፣ ግሪን እያለ የሚሄደው እነዚህ ቁጥርን የምንደርስበት ፋናይት ሴት ናቸው። the set of planet in the solar system ውስጥ ኦልሞስት የታወቁት ሜርኩሪ፣ ቬኑስ፣ ኤርዝ፣ ማርስ እያለ የሚቀጥሉ እነዚህን ቁጥሬን የምንደርስባቸው ፋናይት ሴት ናቸው ማለት ነው። ምናልባት አዲስ የተገኙትን ወይም ሊገኙ የሚችሉትን ሳይሆን ኦብቪየስ ፕላኔት ላይ አሉ ወይንም ደግሞ ሶላር ሲስተም ውስጥ አሉ ብለን የተማርናቸውን የሚያስቀምጥ፣ ስለዚህ ይሄ ፋናይት ሴት ይሆናል ማለት ነው። the set of days in week መንዴይ፣ ቲውስዴይ፣ ዌድነስዴይ እያል የምንቆጥረው በሳምንት ውስጥ ያሉ ቀናቶችን ስናይ እነዚህ ፋናይት ሴት ናቸው ማለት ነው። ካርዲያሊቲስ ኦፍ ፋናይት ሴትስ ምንድነው? ነምበር ኦፍ ብሎ ነው የሚያስቀምጠው መጽሐፋችሁ ላይ። ካርዲያሊቲስ ኦፍ ነምበር ኦፍ ሴት ማለት እዛ ውስጥ ያለው ኤሌመንቱ ስንት እንደሆነ የሚያስቀምጥ ነው። ካርዲያሊቲ ብሎ ነው የሚያስቀምጠው። the number of element in finite set is known as the cardialities of that set። element of that set ማለት ነው። number of that set element of that set ሳይሆን number of that set እዛ ውስጥ ያሉ አባላት ማለት ነው። ካርዲያሊቲ ማለት it is represent the size or counts of element within that set። the cardialities of any finite set A is represented by number of A። cardialities of A ማለት number of A n of ብሎ ካፒታል A ካለ number of A ማለት ነው። ለምሳሌ ካርዲያሊቲ what is the cardialities of set A ብሎ ከጠየቀ number of set A ማለት ነው። አባላቱ ውስጥ ስንት ቁጥሮች አሉ ብሎ የሚያስቀምጥ ስለሆነ በዛ መልኩ አንደርስታንድ ማድረግ ትችላላችሁ። ኤግዛምፕል ኦፍ ካርዲያሊቲ ስንፈልግ ለምሳሌ ሴት ኤን ብንወስድ ሴት ኤ is equal to 1 2 3 4 5 ይላል። ካርዲያሊቲስ ኦፍ ሴት ኤ ኦር ነምበር ኦፍ ሴት ኤ ማለት እነዚህ ውስጥ ያሉትን አባላትን ቁጥርን የምናስቀምጥ ማለት ነው። ስለዚህ 5 ይሆናል። ሴት ፒ አፕል፣ ባናና፣ ኦሬንጅ፣ ፒር ካርዲያሊቲ እነዚህን መቁጠር ነው። 1 2 3 4 ናቸው የሚሆኑት። አራቱን ቁጥርን ማስቀመጥ ማለት ነው። ካርዲያሊቲ ኦር ነምበር ኦፍ ቢ is equal to 4 ይሆናል። ሴት ሲ ደግሞ ካት፣ ዶግ፣ በርድስ ብሎ ሲያስቀምጥ 3ቱን ናቸው። ካርዲያሊቲስ ኦር ነምበር ኦፍ ሲ is equal to 3 ይሆናል ማለት ነው። ካርዲያሊቲ ብሎ ኦር ነምበር ኦፍ ኤ ብሎ ከጠየቀ ውስጥ ያሉትን አባላትን ኮማን ተጠንቀቃችሁ ውስጥ ያሉትን አባላትን ብቻ ቁጥራችሁ ማስቀመጥ ነው። ኮማን እና ውስጥ የሚያስቀምጠው ብራኬት መጠንቀቅ ነው። ብራኬት ሴት ውስጥ ካስገባው የራሱ ትርጉም ስላለው ወይም አባላቱ እዛ ውስጥ ያሉት እንደ አንድ ስለሚቆጠሩ እሱን ተጠንቀቃችሁ ከዛ በኋላ መቁጠር ነው። ነምበር ኦፍ ኤ ኦር ነምበር ኦፍ ዛት ሴት ነው የሚሆነው እና ካርዲያሊቲ ማለት ነምበር ኦፍ ኤ እንደሆነ ማየት ያስፈልጋል ማለት ነው። ፕሮፐርቲስ ኦፍ ፋናይት ሴት የሁሉንም ፕሮፐርቲ ለማስቀመጥ ነው የፈለግኩት። ምናልባት መጽሐፋችሁ ላይ ፕሮፐርቲስ ኦፍ ብሎ አያስቀምጥም፣ ግን ይሄን ማወቃችሁ ለምትሰሩት ጥያቄዎች ወይም እንደሚቀጥለው ትምህርት ቀላል ስለሚሆንላችሁ
ፕሮፐርቲውን ብታውቁት ጥሩ ይሆናል። ፈተና ላይ በተለያየ መንገድ ሊመጣ ስለሚችል ይሄን በደንብ ብትይዙ በጣም ቀላል ስለሆነ በደንብ ብትይዙ ይጠቅማችኋል ብዬ አስባለሁ። The following finite sets condition are always finite. The following finite set conditions are always finite ነው የሚሆነው። finite sets have a definite count of elements. Cardinality የታወቀ ቁጥር ነምበር ነው ያለው። Every subset of a finite set is also finite. Every subset of finite set is also finite ይሆናል። The union and the intersection of finite sets are finite. Union እና intersection next class ውስጥ እናያለን። Union and the intersection of finite sets are finite ናቸው የሚሆኑት። Empty set is finite set within no element. አባል የሌለው finite set ነው empty set. Power set of finite set is also finite set. Power setም እናያለን። በሚቀጥለው በዚሁ ቪዲዮ የምናየው ሆኖ power set of finite set is finite set ይሆናል። Cartesian product of finite set is finite set. Cartesian product እናያለን እንዴት እንደምንሰራ next ስላይድ ላይ ስላለ አብረን የምናይ ይሆናል። ኢንፋይናይት ሴት ደግሞ ቆጥረን የማንደርስበት የተወሰኑትን አካላ ክፍሎችን ብቻ ቆጥረን ሌሎችን የማንደርስበት ነው ኢንፋይናይት ሴት ማለት ነው። ኢንፋይናይት ሴትስ has infinitive or uncountable number of elements. Infinite sets are also known as uncountable sets. Uncountable set, countable set እና uncountable set ብሎ ሊቀያይሮ ሊጠይቅ ይችላል። ሌላ ምንም ትርጉም የለውም። ኢንፋይናይት እና ፋይናይት ሴት ለማለት ነው። Example of infinite set, the set of whole number. Whole number start from 0 1 2 3 እያለ ይቀጥላል አንደርስበትም። The set of natural number 1 2 3 እያለ የሚቀጥል አንደርስበትም። The set of integer ኔጌቲቭ እና ሆል ነምበርን ኢንክሉድ አድርጎ የሚሄድ ስለሆነ የተወሰኑትን መቁጠር ካልሆነ በስተቀር እነዚህን ስለማንደርስባቸው እነዚህ ኢንፋይናይት ሴት ናቸው የሚባሉት ማለት ነው። Properties of infinite set has unlimited or endless element አላቸው። has unlimited or endless element አላቸው። ኮንሰፕቱን ከያዛችሁ ሌላው በጣም እዚህ ጋር ያለው ፕሮፐርቲው በጣም ቀላል ነው። ማንደርስበት የማይቆጠር መሆኑን አንደርስታንድ ካደረግነው ፕሮፐርቲው በጣም ቀላል ነው። you cannot count all the elements የተወሰኑትን መቁጠር እንጂ ሁሉንም መቁጠር አይችልም። counting never end. Removing or adding finite number of elements does not make it infinite. Infinite ላይ የሆነ removing or adding finite number of elements does not make it finite አደርጉ። Infinite sets can be countable like natural number or uncountable like real number. Real number between 1 and 2 ብል ምንም ቁጥርን የማንደርስበት ቁጥር ነው ማለት ነው። የማይታወቁ በጣም የተየለለ የሆኑ በጣም ብዙ የሆነ ቁጥር እዛ ውስጥ ስላለ ማለት ነው። The power of set of an infinite set is also infinite set. Power of set of infinite set is also an infinite set ነው የሚሆነው ማለት ነው። ለምሳሌ እስቲ አወዳድረን ነው ፋናይት እና ኢንፋይናይት ሴት። ፋናይት ሴት ስንል ምን ማለት ነው ብለናል? ፋናይት ሴት ስናስቀምጠው ፋናይት ሴት እዚህ ጋር ደግሞ ኢንፋይናይት ሴት ብለን ስናስቀምጠው ፋናይት ሴት አር ካውንተብል ናቸው። ኢንፋይናይት ሴት ካን ቢ ካውንተብል ኦር አንካውንተብል ሁለቱንም ሊሆን ይችላሉ። ለምሳሌ ናቹራል ነምበር 1 2 3 4 እያለ የምንቆጥረው ካውንተብል ነው። አንካውንተብል የሚሆኑ ደግሞ ሪል ነምበሮቹ ቢትዊን 1 and 2 ካለ ከየትም ልናመጣ ስለማንችል ማለት ነው። The subset of finite set will always be finite set ነው። The subset of infinite set may be finite or infinite ሊሆን ይችላል። ሰብሴቱ እንደ ሁኔታ የተወሰነ ከሆነ finite ይሆናል፣ ካልሆነ ደግሞ infinite ሊሆን ይችላል። The power set of finite set will always be finite. ነገር ግን the power set of infinite set is infinite ነው። The union of two finite set is finite. The union of two infinite set is infinite ነው የሚሆነው። ይሄን እንደዚህ አወዳድረን እቺን ስላይድ በደንብ ካያችሁ ፈተና ላይ ፋይናይት እና ኢንፋይናይትን በምንም ተአምር ካመጣ ምንም ጥያቄ የለውም፣ በቀላሉ የምትመልሱት ይሆናል ማለት ነው። ለምሳሌ state whether the given set is finite or infinite ይላል። ለምሳሌ 0 ኦልሞስት ይታወቃል፣ አንድ ኤሌመንት ነው ያለው ኢንፋይናይት ነው።
እዚህ እቺ ቢም ኢምፒቲ ሴት ውስጥ ሌላ ኢምፒቲ ሴት አስገባ፣ ምንም ችግር የለው፣ ፋናይት ነው። ሲ says that x is an element of natural number and x is greater than 10 natural number greater than 10 የሆነ 11 12 13 14 እያለ የሚቀጥል ነው፣ አንደርስበትም። ስለዚህ ይሄ ኢንፋናይት ነው። ዲ x says that x is a prime number prime number በጣም በርካታ prime number 2 3 5 እያለ የሚቀጥል ስለሆነ ምንም ተአምር ቁጥርን የማንደርስበት ነው። ስለዚህ ኢንፋናይት ሴት ይሆናል ማለት ነው። ኤክሰርሳይዝ 1 እስቲ አብረን ሰርተን እንየው። ሁሉንም ኤክሰርሳይዝ ጻፋችሁ ላይ ያለውን ሁሉንም እሰራለሁ። ምናልባት ተጨማሪ ጥያቄዎች አሪፍ ካገኘው ይጨምርበታለሁ። ከዛ ውጪ ግን መጻፋችሁ ላይ ያለውን ጥያቄዎች የማንሰራቸው ጥያቄዎች ስለሌሉ በደንብ እንድትከታተሉ ነው። ነምበር 1 አይደንቲፋይ ኢምፒቲ ሴት ፍሮም ዚስ ሊስት ብለው። ለምሳሌ ኤ set A is equal to x such that x is an element of natural number and 5 less than x less than 6 ይሄ ከ5 እና 6 መካከል ያለው ናቹራል ነምበር የለም። ስለዚህ this is empty set ነው የሚሆነው or natural number between 5 and none ነው። ስለዚህ ይሄ empty set ነው የሚሆነው። b is equal to empty set ውስጥ 0 ነው። ይሄ ይታወቃል፣ አንድ ኤሌመንት አለው። ስለዚህ ይሄኛው not empty set. The set is contain one element, so it is not empty set. C is the set of odd natural number divisible by 2. ይሄኛው ናቹራል ነምበር ለሁለት የሚካፈል ናቹራል ነምበር። C is the set of odd natural number divisible by 2. ለሁለት የሚካፈል odd natural number የለም፣ ያለ ቀሪ የሚካፈል ለሁለት የሚካፈል የለም። ስለዚህ ይሄ ኢምፒቲ ሴት ነው የሚሆነው። ኦድ ነምበር ዲቪዚብል ባይ 2 ነን ነው የለም። ስለዚህ ኢምፒቲ ሴት ነው የሚሆነው። ዲ ኢዝ ኢኳል ቱ ኢምፒቲ ሴት ኦብቪየስ ግልጽ ነው፣ ኢምፒቲ ሴት ነው ብሎ ስለሰጠን ትክክል ነው ማለት ነው። ሶርት ዘ ፎሎዊንግ ሴትስ አር ፋናይት ፎር ኢንፋናይት ሴት መሆናቸውን ለዩት አለ። ዘ ሴት ኦፍ ኦል ኢንቲጀር ጥያቄ የለውም። ኦል ኢንቲጀር ኢንፋናይት ናቸው፣ በጣም ብዙ ናቸው ማለት ነው። ዘ ሴት ኦፍ ዴይ ኢን ዊክ 7 ናቸው፣ ይታወቃሉ፣ ፋናይት ናቸው። ሲ ኤ ኢዝ ኢኳል ቱ ኤክስ ኤክስ ኢዝ ኤ መልቲፕል ኦፍ 5 መልቲፕል ኦፍ 5 በጣም ብዙ ናቸው፣ ኢንፋናይት እናውቃቸው፣ በርካታ ናቸው። ቢ ኤክስ says that x is an element of integer x is less than -1 ከ-1 በታች ያሉ ማአት ኢንቲጀሮች አሉ፣ እናውቃቸው፣ ኢንፋናይት ናቸው። ዲ x says that x is a prime number prime number በጣም ብዙ ናቸው፣ ኢንፋናይት ናቸው፣ አንደርስባቸውም፣ በርካታ ናቸው ማለት ነው። የሚቀጥለው ኢኳል ሴት፣ ኢኩቫለንት ሴት፣ ዩኒቨርሳል ሴት፣ ሳብሴት እና ፕሮፐር ሳብሴትን እናያለን። እዚህ ጋር በጣም ግልጽ የሆኑት ኮንሰፕቶች ስለሆኑ ጥያቄዎችን ስንሰራቸው በጣም ግልጽ ይሆንላቸዋል። ኢኳል ሴት ማለት ምን ማለት ነው? ቱ ሴትስ ሃቭ ዘ ሴም ኤሌመንት ካላቸው and equal number of element ካላቸው they are said to be equal set። ድባር ኤሌመንታቸው ተመሳሳይ ነው፣ ነምበራቸው እኩል ከሆነ ይሄ ሴት ምንድነው የሚባለው? ኢኳል ሴት ይባላል። the elements in the set may be rearranged ሊሆን ይችላል፣ ኦርደሩን ያልጠበቀ ሊሆን ይችላል። ነገር ግን ተመሳሳይ አባላት ነው ያላቸው። ተመሳሳይ አባላት ብቻ ሳይሆን ቁጥራቸው ተመሳሳይ ነው። they may be repeated but they will still be equal set መሆን አለባቸው። ለምሳሌ ሴት A is equal to 1 2 6 5 ሴት B 2 1 5 6 ቦታ አቀያየር። ይሄ ማለት አባላቱም ተመሳሳይ ነው፣ ቁጥሩም ተመሳሳይ ነው። ሴት A 4 አባላት አለው፣ ሴት B 4 አባላት አለው፣ አባላቱ ተመሳሳይ ነው። ስለዚህ አሁን ሴት ኤ እና ሴት ቢ ምንድናቸው? ኢኳል ናቸው። በቃችን ኮንሰፕት መያዝ ነው። ከዛ በኋላ ምንም አያስቸግርም ማለት ነው። ፕሮፐርቲስ ኦፍ ኢኳል ሴት። ቱ ሴትስ አር ኢኳል ኢፍ ኤቭሪ ኤሌመንትስ ኦፍ ዋን ሴት ኢዝ ኦልሶ ኢን ዘ አዘር ሴት፣ ሌላ ውስጥ ካለ ማለት ነው። ዘ ኦርደር ኦፍ ዘ ኤሌመንት ዳዝ ኖት ማተር፣ ችግር የለውም። ዘ ሪፒቲሽን ኦፍ ኤሌመንት ዳዝ ኖት ማተር። ሪፒቲሽን ሴት ውስጥ ስለማይፈቀድ አንድ ብቻ አንድ ተመሳሳይ መድገም ብዙም ትርጉም ስለሌለው። ከዛ if a is equal to b
equal to b ከሆነ then a is the subset of b ይሆናል b is also the subset of b ይሆናል subset next section ውስጥ ነው የምናየው ነገር ግን a እና b equal ከሆኑ አባላቱ ተመሳሳይ ስለሆኑ a the subset of b ይሆናል b the subset of a ይሆናል ማለት ነው equal sets have the same number of elements ቅድም ብለናል the same cardinality ማለት number of a is equal to number of b ነው የሚሆነው cardinality ያቸው ተመሳሳይ ስለሆነ እዚህ ላይ በደንብ ማየት ያስፈልጋቸዋል ብዙም ጊዜ የሚያምታቱት ኢኩቫለንት ሴት እና ኢኳል ሴት አንዳንዴ ያው ችግር ሊፈጥርብን ይችላል ኢኳል ሴት ከተባለ በቃ ሁሉ ነገሩ ኢኳል ነው ማለት ነው እዚህ ጋር ነምበሩም እኩል ነው ኤሌመንቱም እኩል ነው እዛ ጋር ያሉት አባላቱ እኩል ነው ማለት ነው ኢኳል ሴት ካለ ኢኩቫለንት ሴት ካለ ግን ሌላ ምንንግ ነው ያለው ኢኩቫለንት ሴትስ are those which have the same number of elements ብቻ ነው የሚታየው present in them ተመሳሳይ መሆን የለባቸው ኢኩቫለንት ካለ አባላቱ ተመሳሳይ መሆን የለባቸው ነምበራቸው ግን ብዛታቸው ተመሳሳይ መሆን አለባቸው ለምሳሌ number of a 5 ከሆነ number of b 5 መሆን አለበት ግን number of a ውስጥ ያሉ 5 እና number of b ውስጥ ያሉ 5 exactly ተመሳሳይ መሆን የለባቸው ስለዚህ ኢኩቫለንት ሴት የምንለው ለዚህ ነው ማለት ነው ለምሳሌ number of a ውስጥ ቁጥር ከሆነ number of b ውስጥ ሌተር ሊሆን ይችላል ነገር ግን ቁጥራቸው ካርዲያሊቲያቸው ወይም ነምበራቸው እኩል ነው መሆን ያለበት ማለት ነው it is important to know that the element may be different in both sets but the number of elements present is equal ኤሌመንቱ የተለያዩ ሊሆኑ ይችላሉ አባላቱ ብዛቱ ግን እኩል ነው መሆን ያለበት for instance if a set has 6 elements in it and the other set also has 6 elements present they are equivalent set ነው የምንለው ምንም ይሁን አባላቱ አንዱ ቁጥር ይሁን አንዱ ሌተር ይሁን ግን ብዛታቸው እኩል ከሆነ equivalent እንላለን ማለት ነው ለምሳሌ እቺን ኤግዛምፕል ወስዳችሁ እዩ ሴት a 2 3 4 7 11 ናቸው ቁጥሩን ስንቆጥረው 1 2 3 4 5 አባላት አሉ ከሴት a ጋር equivalent የሚሆነው ሌላ 5 አባላት ምንም ይሁን pq rst የሚሆን ወይም ደግሞ የሆኑ ስዕሎች የሚሆኑ ምንም ይሁኑ 5 ብቻ አባላት ከሆኑ equivalent ይሆናሉ ማለት ነው set a and set b both have 5 elements hence both are equivalent set equal set እና equivalent set እንዳያምታታችሁ equal ከሆነ በሁሉም ነገር እኩል ነው equivalent ከሆነ ግን ነምበራቸው ብቻ ወይም ካርዲያሊቲያቸው ብቻ ነው እኩል ሊሆን የሚችለው equivalent ካለ this is written mathematically as a equivalent to b ብሎ መጻፍ በዚህ መልኩ መጻፍ እንችላለን ወይም ደግሞ a equivalent to b በዚህ በሁለቱ ብንጽፍ ተመሳሳይ ነው ኮንሰፕቱ ማለት ነው properties of equivalent set have the same number of elements አላቸው the same number of elements similar number of elements አይደለም the same number of elements አላቸው the element can be different it is only count matter የሚያደርገው ቁጥሩ ብቻ ነው if two set a and b are equivalent we write that a equivalent to b ወይንም ደግሞ በሶስቱንም መንገድ ተጠቅመን መጻፍ እንችላለን all equal sets are equivalent ነው እዚች ጋር አሁን ያዟል but not all equivalent sets are equal ይሄ በጣም ግልጽ የሆነ ሐሳብ ስለሆነ እዚህ ጋር ለማያዝ አለባችሁ ኢኳል ከሆነ ኢኩቫለንት ነው ኢኩቫለንት ከሆነ ግን ኢኳል ሊሆን አይችልም ብዙ ጊዜ ፈተና ላይ ይመጣል ይሄ ምን ጊዜም ከፈተና ላይ የማይቀር መሆኑን ወይ በትሩ ፎልስ ሊሆን ይችላል ወይ በምርጫ ሊሆን ይችላል በማንኛውም አይነት ግን ፈተና ላይ የማይቀር ስለሆነ በደንብ እንድታዩ ነው notice መጻፋችሁ ላይ የሚያስቀምጠው observe that two finite set a and b are equivalent ከሆነ if and only if they have equal number of elements ናቸው equal number of elements ነው similar number of elements ሳይሆን equal number of elements and we write mathematically this as number of a is equal to number of b ከሆነ ይሄ ምንድነው የሚሆነው ማለት ነው equivalent ነው የሚሆነው ማለት ነው universal set ስናይ universal set is a set that contains all the elements of the rest of the set
የሁሉንም አባላት ስብስብ ከያዘ ዩኒቨርሳል ሴት እንለዋለን። ሁሉም አባላት እዛ ውስጥ ካለው ዩኒቨርሳል ሴት ነው የምንለው። አጠቃላይ ሁሉንም ይዞ ያለ ማለት ነው። ዩኒቨርሳል ሴት ኢዝ ዲኖትድ ባይ ዩ ካፒታል ዩ ብለን ነው የምናስቀምጠው። ለምሳሌ ምሳሌ ወስደን ስናይ ፎር ሴት ኤ ኢዝ ኢኳል ቱ ኤ ቢ ሲ ዲ ከሆነ ሴት ቢ ኢዝ ኢኳል ቱ 1 እና 2 ከሆነ ዩኒቨርሳል ሴት ማለት የሁለቱም ቅልቅል ማለት ነው። ሁለቱም ስናቀላቅለው ዩኒቨርሳል ይሆናል። ዩኒቨርሳል ኢዝ ኢኳል ቱ ኤ ቢ ሲ ዲ 1 2 በኮማ ለይተን ሁለቱን አቀላቅለን ካስቀመጥነው ዩኒቨርሳል ሴት ይባላል ማለት ነው። ዩኒየን ኦፍ ሴት ደግሞ ምንድነው? ዩኒየን ኦፍ ቱ ሴት ኤ ኤንድ ቢ ኢዝ ኤ ሴት that contain all the elements that are in A or B or in both ከሆነ ዩኒየን ኦፍ ሴት ነው የሚሆነው። ማቀላቀል ዩኒየን ኦፍ ሴት ኤ ዩኒየን ቢ ማለት አቀላቅላችሁ ያስቀምጡ ማለት ነው። ኤ ዩኒየን ቢ የግድ ዩኒቨርሳል ላይሆን ይችላል። ሌላ አባል ካለ የዛንም አባል ነው የሚጨምረው ዩኒቨርሳል እና ግን ኤ እና ኤ ዩኒየን ቢ ማለት ኤ እና ዩ ቢ አቀላቅለው ማለት ነው። አባሉን አንድ ላይ አምጡ እንደማለት ስለሆነ በፎርሙላ ስንጽፍ ኤ ዩኒየን ቢ ኢዝ ኢኳል ቱ ኤክስ ሳይዛት ኤክስ ኢዝ አን ኤሌመንት ኦፍ ኤ መሆን አለበት ኦር ኤክስ ኢዝ አን ኤሌመንት ኦፍ ቢ ወይንም ደግሞ የሁለቱም መሆን ስላለበት ነው። በሼፕ ስናሳየው ኤ ዩኒየን ቢ በዚህ መልኩ የአረንጓዴ የተቀለመው ፖርሽን ሪጅን ኤ ዩኒየን ቢ ነው የሚሆነው። ሼድድ የተደረገው ሪጅን ኤ ዩኒየን ቢ ይሆናል ማለት ነው። ፕሮፐርቲስ ኦፍ ዩኒቨርሳል ሴት ምንድነው? ፕሮፐርቲስ ኮንቴን ኦል ዘ ኤሌመንትስ ቢንግ ዲስከስድ በቃ የምናወራቸው ወይም ደግሞ የምናያቸው ሁሉንም አባላት ከያዘ ዩኒቨርሳል ነው የሚሆነው። ኤቭሪ ሴት ኢዝ ዘ ሳብሴት ኦፍ ዩኒቨርሳል ሴት ሁሉንም የሚያጠቃልል ስለሆነ ማለት ነው። ዘ ኮምፕሊመንት ኦፍ ሴት ኢዝ ቴከን disjoint from the universal set. It is usually finite or defined by context, can be finite in some case or infinite ሊሆን ስለሚችል ማለት ነው። The intersection of universal within any set is ያ ራሱ ሴት ነው የሚሆነው። ኢንተርሴክሽኑን ስናየው ዩኒየኑን ስናደርገው ግን ዩኒቨርሳል ነው የሚሰጠን ማለት ነው። እዚህ ላይም ተጠንቀቁ። ዩኒቨርሳል ኢንተርሴክሽን ኤ ኢዝ ኢኳል ቱ ኤ ነው የሚሆነው። ዩኒቨርሳል ኢንተርሴክሽን ዩኒየን ኤ ኢዝ ኢኳል ቱ ዩ ነው የሚሆነው። ዩኒቨርሳልን ወይም ስለ ኢንተርሴክሽን እና ስለ ዩኒየን በደንብ ስለምናየው እዛ ላይ በደንብ አንደርስታንድ እናደርጋለን ማለት ነው። ሳብሴትን ስናይ ሳብሴት ማለት ምን ማለት ነው? ሴት ኤ ዊል ቢ ኮልድ ዘ ሳብሴት ኦፍ ሴት ቢ ንዑስ ስብስብ ይሆናል ማለት ነው። ኢፍ ኦል ዘ ኤሌመንትስ ፕሬዘንት ኢን ሴት ኤ ኦልሬዲ ቢሎንግስ ቱ ሴት ቢ ቢ ውስጥ ያለው ለምሳሌ ሴት ኤ ዘ ሳብሴት ኦፍ ቢ ካልነው የኤ ኤሌመንት ሁሉም ቢ ውስጥ አለ ማለት ነው። ነገር ግን የቢ ኤሌመንት የግድ ኤ ውስጥ መሆን የለባቸው። ያ ኢኳል ሴት ከሆነ ብቻ ነው ያ ሊሆን የሚችለው። the simple used for the subset is ይሄ ምልክት ነው የምንጠቀመው ሳብሴቱን ስንገልጽ ሳብሴት ብለን ስንጽፍ ይሄ ምልክት እንደምንጠቀም ያስቀምጣል ማለት ነው። if a is the subset of b it will be written that a is the subset of b ግልጽ ነው ማለት ነው። ለምሳሌ ሴት a 3 6 9 አለው፣ ሴት b 2 1 3 9 6 አለው። አሁን እዚህ ጋር ኤ ውስጥ ያለው በሙሉ ቢ ውስጥ አሉ፣ ቢ ውስጥ ያሉ በሙሉ ደግሞ ኤ ውስጥ የለውም። ስለዚህ ኤ ውስጥ ያለው በሙሉ ቢ ውስጥ ካለ ኤ ኢዝ ዘ ሳብሴት ኦፍ ቢ ይሆንልናል ማለት ነው። what is the properties of subset? A is the subset of A. Every set is the subset of itself. ይሄ በምርጫ ቢመጣ every set is the subset of itself ካለ true ነው የሚሆነው። if PT set is the subset of every set ይሄችን ተደጋግማ ትመጣለች ፈተና ላይ true ነው የምትሆነው። if A is the subset of B and B is the subset of C, by default A is the subset of C ነው የሚሆነው። transitive property ነው የምንለው ማለት ነው። if A is the subset of B and A is not equal to B, then A is the proper subset of B ነው የሚሆነው። proper subset of B ለመሆን አንድ
ይቅርታ አንድ መቀነስ አለበት። ለምሳሌ ሙሉ አባላቱ ፕሮፐር ሳብሴት ሊሆን አይችልም -1 ስለሆነ ማለት ነው። a set within n element has 2 the power of n subset አለ including empty set። ይሄኛውን ጥያቄዎች የተለያዩ ጥያቄዎችን ወስደን እናያለን። For two sets A and B, A is the subset of B if every element in A is also in B and can be equal to B ሊሆን ይችላል። The following image ስናየው ሴት A መሃል ነው ያለችው፣ B ደግሞ ሁሉንም አካታ ነው ያለችው። ስለዚህ A is the subset of B ቬን ዲያግራምን ስንጠቀም በዚህ መልኩ ተጠቅመን ማስቀመጥ እንችላለን ማለት ነው። ኤግዛምፕል እስቲ ወስደን እንየው። let A is equal to 2 4 6 8 10 how many subset does the set A has? ምን አይነት ሳብሴት አለው? ስለዚህ አሁን ቀጥታ ፎርሙላ ነው የምንጠቀመው። ፎርሙላችን ምንድነው? subset of A is equal to the power of n መሆኑን ብቻ ማወቅ ነው። the number of subset is to the power of n ነው። ስንት ኤሌመንት አለው? 1 2 3 4 5 አለው። ስለዚህ number of subset is equal to the power of 5 ማለት ስንት ነው የሚሆንልን? ይሄ n is equal to 5 ከሆነልን ከዛ number of subset is to the power of n is equal to the power of 5 ማለት 2 ይሆንልናል ማለት ነው። ፕሮፐር ሳብሴት ከጠየቀ ደግሞ ሌላ ጥያቄ ወስደን እናያለን። ፕሮፐር ሳብሴት ከሳብሴት በአንድ ኤሌመንት ነው የሚያንሰው ራሱ ፕሮፐር ሳብሴት set is not proper subset of itself ስለሆነ proper subset is a subset that contains some but not all elements of the original set። የተወሰኑትን ይይዛሉ ሁሉንም ኤሌመንት የማይዝ ከሆነ proper subset ይባላል ማለት ነው። it is not equal to the original set ከኦሪጂናል ሴት ጋር ኢኳል ከሆነ ሳብሴት ስለሚሆን proper subset አይሆንም ማለት ነው። if A and B are sets and A is a proper subset of B, we write that A is proper subset of B። ምሳሌ ወስደን እንየው። let B is equal to 1 2 3 ከሆነ proper subset of B ምንድነው የሚሆነው? የመጀመሪያ ኤምፕቲ ሴት እንወስዳለን፣ 1 ለብቻ እንወስዳለን፣ 2 እንወስዳለን፣ 3 እንወስዳለን፣ 1 እና 2 1 እና 3 2 እና 3። ነገር ግን B እንዳለ 1 2 3 proper subset of ሊሆንልን አይችልም ማለት ነው። if A is the subset of B and A is not equal to B, then A is called the proper subset of set B and it can be እዚች ጋር ያላለቀ አረፍተ ነገር አለ። if A is the subset of B and A is different from B, then A is called the proper subset of set B። properties of proper subset ምንድነው? properties of proper subset ደግሞ a proper subset has fewer elements than the original set። ያ ባንድ ያንሳል፣ ሁሉንም አጠቃልልም። every proper subset is a subset but not every subset is a proper subset። እዚህ ጋር ኢኳል እና ኢኩቫለንትን እንደሚያምታታው proper subset እና subset እንዳያምታታቸው ተጠንቀቁ። every proper subset is subset ይሆናል፣ every subset is not proper subset አይሆንም። ይመጣል ፈተና ላይ ይሄም አብዛኛው ጊዜ ስለሚመጣ ነው። empty set is a proper subset of any non-empty set። empty set is a proper subset of any non-empty set። empty set is the subset of empty set ስለማንለው ማለት ነው። the original set is not proper subset of itself። ስለዚህ ይሄን በዚህ መልኩ ማየት እንችላለን። መጽሐፍ ላይ የሚያስቀምጠው notice for any set A is not proper subset of itself። ትክክል ነው። the number of proper subset of set A is to the power of n minus 1 ያረጋት ራሷን አባሉን ወይም ደግሞ ሙሉ አባሉን ስለሚቀንስ ማለት ነው። empty set is the proper subset of any other set። ይሄን በደንብ አይተነዋል። if set A is the subset of set B, A is the subset of set B, conversely B is superset of A, written that B A proper subseትን ገልብጠን ከጻፍናት ሱፐርሴት ነው የሚባለው ማለት ነው። B ሁሉንም አባል ስላለው ሱፐርሴት ካለ A the subset of መሆኑን ብቻ ነው ማየት የሚያስፈልገው፣ ሌላ ምንም ስራ አያስፈልግም። ጥያቄዎችን ወስደን እናያለን።
ለምሳሌ determine the number of subset and proper subset for the given set p is equal to 1 2 3 4 5 1 2 3 4 5 ስለዚህ ይሄ ምንድነው ሶሉሽኑን ስንሰራ p is equal to 1 2 3 4 5 ነው given n is equal to 5 ነው to the power of n number of subset of a given set ነው ስለዚህ አሁን to the power of 5 32 ይሆናል to the power of n minus 1 ደግሞ number of proper subset of the given set ነው ይሄ ማለት ደግሞ to the power of 5 minus 1 is equal to 31 ይሆንልናል ማለት ነው ይሄ የመጨረሻው ፓርት ለዚህ ክፍል exercise 1-4 ነው exercise 1-4 identify equal set ነው equivalent set ነው or which are neither equal or equivalent set እንደሆነ ለዩ ይላል a ላይ 1 2 3 ነው b ላይ 4 5 ነው ይሄ ኢኳልም አይደለም ኢኩዊቫለንትም አይደለም ለምን አባላቱ የተለያዩ ናቸው ስለዚህ ይሄ neither እንላለን c ደግሞ qsm ይላል d ደግሞ 6 9 12 ይላል እዚህ ጋር 3 አባላት አሉ እዚህ ጋር 3 አባላት አሉ ኢኩዊቫለንት ነው ማለት ነው d e 3 7 9 11 ነው f 3 9 7 11 ነው ቦታ መቀያየሩ ችግር የለውም ይሄ ኢኳልም ኢኩዊቫለንትም ይሆናል ግን ያው ኢኳል ሴት ብንለው ኢኳል ሴት ባይ ዲፎልት ያው ኢኩዊቫለንት ሁሉም ኢኳል ሴት ኢኩዊቫለንት ስለሚሆኑ ችግር የለውም ማለት ነው ጂ ላይ jkl ይላል jkl ቦታ መቀያየሩ ችግር የለውም ኢኳል ሴት ናቸው ሁሉም ኢኳል ሴቶች ኢኩዊቫለንት ስለሆነ ይሄን ማየት ይቻላል e ማለት x such that x is an element of whole number x is less than 5 አለ ይሄ 0 0 1 2 3 4 ነው jx an element of natural number x is equal to x is less than or is equal to 5 አለ እዚህ ጋር ያገኘነው ከ0 0 0 1 2 3 4 5 ኤሌመንት አግኝተናል እዚህ ጋር ደግሞ ናቹራል ነምበር ካለ 1 2 3 4 5 አግኝተናል ስለዚህ ይሄ ኢኩዊቫለንት ይሆንልናል ማለት ነው k is equal to x such that x is a multiple of 30 x is a multiple of 30 and l is equal to x is a factor of 10 multiple of 30 ማለት 0 1 2 3 5 6 10 ይሆናሉ እነዚህን ቆጥረን ስናደርገው neither factor of 10 አይገናኝም ማለት ነው list all subset of set h is equal to 1 2 3 ይሄን በሚቀጥለው ፔጅ ላይ እንሰራለን ከላይ ዘርዝሮ ለማስቀመጥ ማለት ነው determine whether the following are true or false ab is not the proper subset of bca ይሄኛው እዚህ ጋር ab አለ እዚህ ውስጥም ab አለ proper subset አይሆንም ማለት ይሄ false ነው ab is the proper subset of x such that x is a vowel in English alphabet ይሄ true ነው English alphabet a e English alphabet ውስጥ ስላሉ ይሄ true ነው የሚሆነው c a is the proper subset of abc ይሄም true ነው የሚሆነው የሚቀጥለው ለታጥያቄ እዚህ ጋር ስንሰራ ለምሳሌ h3 ነው ያለው h3 ከሆነ number of subset of set to the power of 3 ይሆናል 8 ይሆናል ስንዘረዝረው ኢምፒቲ ሴት አለ 1 2 ይሄኛው በሙሉ ሳብሴትን መዘርዘር በጣም ቀላል ስለሆነ በዚህ መልኩ ተጠንቀቃችሁ ዘርዝሩት ፕሮፐር ሳብሴት ግን -1 ነው የምንቀንሰው እቺኛውን ሴት ብቻ ነው የምንቀንሰው ማለት ነው ስለዚህ እዚህ ጋር የተቀመጠው በጣም ቀላል ስለሆነ በደንብ እንድታዩ ነው የመጨረሻው ጥያቄ አምስተኛ ጥያቄ consider set a is equal to 2 4 6 b is equal to 1 3 7 9 11 c is equal to 4 8 11 ይላል then find the universal set ሁሉንም ሳንደጋግም ዩኒቨርሳል ሴት ሁሉንም ሳንደጋግም ማስቀመጥ ማለት ነው ስለዚህ find the universal set ካለ ሳንደጋግም ሁሉንም a union b union c is equal to ብለ a ውስጥ ያሉትን በሙሉ ማስቀመጥ b ውስጥ ያሉት በሙሉ ማስቀመጥ c ውስጥ ያሉት በሙሉ ማስቀመጥ አለመደጋገም ማለት ነው ከዛ b relate set a b c and
ዩዚንግ ሳብሴት ይላል። ይሄኛው አሁን እነዚህ ሁሉም ፕሮፐር ሳብሴት ኦፍ ዩ ናቸው። ሁሉም ሳብሴት ኦፍ ዩ ናቸው። ዩ ትልቅ ብዙ ስለሆነ ማለት ነው። ነገር ግን ኤ ቢ ሲ እና ኤ ቢ ሲ ምንም ሪሌት የምናደርግበት ሳብሴት የሚያሟሉበት ክራይቴሪያ የለውም። ስለዚህ እነዚህ ፕሮፐር ሳብሴት ነው። ኤም ቢም ሲም ፕሮፐር ሳብሴት ኦፍ ዩ ነው፣ ሳብሴት ኦፍ ዩም ነው። ስለዚህ ሌሎችን ደግሞ ሪሌት የምናደርግበት የተሟላ ወይም ፉል የሆነ ክራይቴሪያ ስለሌለን ኖ ሳብሴት ሪሌሽን አሞንግ ኤ ቢ ሲ ብለን እናስቀምጣለን ማለት ነው። ስለዚህ ይሄን ፖርሽን ወይም ይሄን ሴክሽን በዚሁ እናጠናቀቃለን። ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ፣ ኮሜንት ላይ መጻፍ ትችላላችሁ፣ ወይም ደግሞ በእኔ ኢሜል ብትልኩልኝ ለመመለስ ጥረት አደርጋለሁ። ማንኛውም ጥያቄም ብትልኩልኝ ሰርቼ ልመልስላችሁ እሞክራለሁ። እጅግ በጣም አመሰግናለሁ። ቪዲዮ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሱ። ከልብ አመሰግናለሁ።